የኢየሱስ ወታደር ነኝ የኢትዮጵያ ወታደር ነኝ የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ የአብይ አህመድ ኢትዮጵያ ነች ኮንፊደንስ የሰጠችኝ ዶክተር አብይ አህመድም እኮ አብይ አህመድ ብለህ ስትጠራ የተከበረ ሎሬት ብለህ ጨምርበት ኢትዮጵያን አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም ይደዛ ያው እንዲህ አይና ብቻ ስማ እኔ አያ እሺ ብላ እስማ አወልዶ ፈስክዱ ወታደርነት ላሳየው አራ ቁጭ በል እውነት ላሳየው እንዴት ላሳየው ምንድነው ችግር ምን ላድርግ እየረበሸኝ ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አቶ አበባየሁ ደሜ እነሆ ወንድም ይሰማልና ተናገር ወዳጄ ይሄ ምን ይላል እግረኛው ሚዲያ እንኳን ወደ እግረኛው ሚዲያ መጡልኝ እንኳን ደህና ቆይ ሰላም አሉ ግን እግረኛው ማለት ነው አለው እግረኛው ማለት ነው እግረኛው ማለት መኪና የሌለው ፈረስ የሌለው ሳይክል የሌለው ማለት ነው እግረኛው ማለት ነው እግረኛው ማለት ነው ባዶ እግሮች በጫማ ያለ አንድም ይሁን ያለ ጫማም ይሁን እሱ ያለው ሰው እግረኛው የሚባለው መሰለ እግረኛ ነው ከላይ ከተባለ ፈረስ የለውም በቅሎ የለውም መኪና የለውም ሳይክል የለውም ማለት ነው እግረኛው ከተባለ ማለት ነው በእግሩ ነው የሚሄደው ማለት ነው እሺ እሱ ቀጥታ አንተ የምታውቀው ትርጉም ነው እሺ አንተ እኛ ካንተ እናልፋለን እሺ ለፍ ከጥሬ ቃል እናልፋለን ለፍ እኔ አንተን ያስተማሩት አስተማሪዎች ያስተማርኩ ሰው ነው አንድም ታውቀው አንተ ያስተማርከው ነው አይሁሉ አንድም እንዲ እኔ ዘርፈራ ለማረባን ነው በጣም ይቅርታ ባንቱ ታልቀጥል ባንተታ ባንተታ እጅግ የተከበሩ ብለ አንተ በለኝ እኔ ገና 22 ዓመቴ ነው ሚስቴ 21 ዓመቷ ነው እሺ ባንድ ኢንተርቪው ላይ ኢትዮጵያ የተሰራችበት መንገድ ትክክል አይደለም ልክ አይደለም ስትል ሰማው ኢትዮጵያን ተሰርታ ዛሬ ባለህበት እንዲህ ምትወራጭ ቀደም ኢንተርቪው ከመጀመራችን በፊት ገና ከስሩ እንደተፈታ ጥጃ ተዘለ ነበር ያን ልቦና ያን ኮንፊደንስ የሰጠችህ ኢትዮጵያ ደግሞ እንዲህ ተሰርታ ያነሳት ነገር ይኖራል እንጨምር ከአባቶች ተረክበናል ወደፊት እናስቀጥላት አንድ ነገር ነው ኢትዮጵያ ኮንፊደንስ አልሰጠችኝም ማን የሰጠ ታዲያ አሁን እንዲህ እንድታወራ ያደረገ ማን ነው በንጹህ እጅ ኢትዮጵያ የተሰራችው የአብይ አህመድ ኢትዮጵያ ነች ኮንፊደንስ የሰጠችኝ ዶክተር አብይ አህመድም እኮ አብይ አህመድ ብለህ ስትጠራ የተከበረ ሎሬት ብለህ ጨምርበት ከአፍሪካ አራት ሰው ነው የወርቅ ምንድነው እሱ የሎሬት ነው ያገኘው አንዱ ኩራታችን ከጅማ የወጣው የኦሮሞ ልጅ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አሊ ነው አይነት አለባበስን የመከላከያን የተከበረውን አለባበስ ከሀገር ከተልኮ ውጪ ለብሰው የሚገኙ ምን ተልኮ አለኝ ነው ተልኮ አለ መከላከያን እሱን ሰጥቶ ነው መከላከያ ይሄን ለብሱ የመከላከያ ነው ኢትዮጵያን አርሚ ይላል አልነግርም ታዲያ ነው ኢትዮጵያ ወታደር አይደለም እንዴ የኢየሱስ ወታደር ነኝ ኢትዮጵያ ወታደር ነኝ የግዴታ ሚሊተሪ ስትራክቸር ውስጥ አይደለም ሀገሬን ከባንዳ ከባዳ የምጠብቅ አሸባሪን አሳድጄ የሚይዝ ህገ መንግስትን የማከብርና ማስከበር በየትኛውም ጊዜ የኢትዮጵያ ወታደር ነኝ የኢየሱስም ወታደር ነኝ ማወቅ መቻል አለበት የኢትዮጵያ ወታደርና የኢየሱስ ወታደር ይለያያሉ እኔ ሁለቱም ነኝ ምን ልበል ይሄ የኢትዮጵያ ወታደር ነው የኢየሱስን የራስ ጉዳይ የኢትዮጵያ ወታደር ነኝ እኮ አልኩ አይ አም ዳርሚ አንተ እናትና አባት ሳይወለዱ እስኪ ያሳየኝ መታወቂያህን ነይ መከላከያ ነው የሚል አሳየኝ ያን መርማሪ ፖሊስ ተውን ካሳያል በሙያዬ አሁን እኔ መርማሪ ነኝ ስላንተ ላውቅና ስላንተ ልጠይቅ ነው እሺ ታልደነገጥክ ላሳየ እሺ ፎቶውን ወስዳለሁ እንዳትለኝ አይ እሺ እኔ ለየው ቢያንስ እኔ የኢትዮጵያ ወታደር ነኝ at any time at any place እኔ መታወቂያ ላሳየ አይደለም እንዳደነግጥ እኔ እናትና አባት ሳይዋጉ ኤርትራ ላይ ከሻቢያና ከወያኔ ጋር የተፋለምኩ ነኝ ብዬ ብልህ ብዙ ላይ ገባ ይችላል ግዛት ይዝሚ የቱ ጋር ያለው ይሄ ፊት እኔ እኮ የሚገርመኝ እኔ አንተ አይደለም
እሺ አምጣው ላሳይ ሌላ ላውጣልህ ምን ነው ተከልክላው ሶንት አይደለም እንዴት አድርጌ ላሳይ እንዴ ሌላ ላሳይ ቆይ ይሄ እኮ በዚህ በህግ ማስከበሩ ጊዜ ተለብሶ የነበረውና በህግ ማስከበሩ ጠይቀኛ ዶክተር አለሙ ሲሜ ጋር ይሄ በቅርቡ ከዶክተር ከባለስልጣናት አጠገብ ፎቶ እየተነሳ ታስፈራራለህ እንዴ አየው ሃው ለምን ለበስከ አይደለም ለምን ለበስከ አይደል እያልከኛለሁ በምክንያት እኮ ለምን ለበስከ እያልከኝ ነው አይደል ቆይልህ እንዴ ቁጭ በልሽ አረፍ በል አይደለም ለምን ለበስከ እያልከኝ ነው አረፍ በል ከውጭ ሀገር ዴሌጌሽን ጋር ኮፍያውን አልከ አረፍ በል አይደለም ላሳይሃ አረፍ አይደለም አልኩ ምክንያታዊ ጥያቄ ነው እንካየው ይሄው አየው ታው እዚህ ጠባብ ስቱዲዮ ውስጥ ነው ከዓለም ዴሌጌትስ ጋር ከጀነራሎች ጋር እንዴት ለብሼ እንደምታይ እንድታይ ፈልጌ ነው የለበስክበትን ህጋዊነት አስረዳ እኮ ነው የተባለው እንጂ ለብሰውማ በአካል ያያየው በፎቶ ታሳየኛለህ አንተ መርማሪ ነህ ፖሊስ ነህ ወይስ ፍርድ ቤት ነህ ወይስ ተመልካቾች አንድ ነገር ይግባኝ ለብሰው ፎቶ አብረከ ባለስልጣን ጋር የተነሳው ለምን ታሳየኛለህ ይሄ ልብስ ነው እኔ ልቤ ነው ወታደር ልቤ ነው ኢትዮጵያን አርሚ ይላል ይሄ ስማ ልቤ ግንባሬ አይታይም ሂደዛ ስማ ሂደዛ ሰው ላይ በትር ታነሳለህ ህግ ላስከብርበት ይኸውልህ እንበያላ ነሳም ሂድ ማዛቀው ቆይ አንተ ሰውዬ አሁን ገብቷል ወይስ መልስ አልተመለሰልህም እኔ እንዴት አድርጌ ላሳይ እሺ አሁን ቁጭ በል ምንም አይነት መልስ ለብሰው ፎቶ ታሳየኛለህ እንዴ እኔ በአካል እኮ ለብሰህ እያየሁህ ነው ህጋዊነትህን አረጋግጥ መከላከያ ነህ ወይ ነው የተባልከው አንተ ከባለስልጣናት ጋር የተከጋጠገው ሚስጥር ነው አሁን ለምሳሌ ባስለም የምገባበት ጊዜ መታወቂያ ብታሳይ ያስከፍሏል ቅድሚያ ይሰጣል እንጂ ይሄን ተለበስክ ግን መታወቂያ ማሳየት አይጠበቅብህም እየሰማኝ ነው መከላከያ ለሆነ ነው እየሰማኝ ነው ወይ አንተ መከላከያ አይደለም እኔ አንተን ሳቀ አደባባይ ላይ አሁን አንተ ስቱዲዮ አይደለም ይሄ ፒኤም ባለበት ጀነራል ባጫ እነ ጀነራል ማነው ሹማደት አሉበት እነ ፊልድ ማርሻል የተከበሩ ፊልድ ማርሻል ብርሃኑ ጁላ ባለበት ነው ይሄንን ለብሼ ነው ያለው ስለዚህ ምን አፕሩቫል እንድሰጥ ነው ፈልገው ከዚህ በለጠ ምን አፕሩቫል እንድሰጥ ነው ፈልገው የኢትዮጵያ መከላከያ ሰራዊት አባል ኮሎኔል ሻምበል የሚል መታወቂያ ነው ነው ይሄ ልብስ እንዳንተ አላሳይም እኮ አልኩ ይሄ ልብስ አርቲስቶች በህግ ማስከበሩ ጊዜ ለብሰውት ዘፍነዋል እሺ አርቲስት ነብረ ያዘው እለ ወታደር ዘላታ አስፈልጋ ዘየ ከአይሮፕላን ወርድና ገባላ እውነቴን ነው የምሬን ነው ያው እንዲህ አይና እንዲህ አይና ብቻ ስማ እኔ አያ እሺ ብላ እስማ አውልዶ ፈስቅዱስ ስጠኝ እሱ የኔ ነው እሸረፍ በልና በስነ ስርዓትና ወለታና ደከኝ በእውነት አይና አውጥቼ ኪስ ጋር ተቻለ ወክ አረጋለሁ ከዚህ ታዲያ ምን ላድርግ እንዴ ላሳይ ቁጭ በልማ እሺ ወታደረቴ ላሳይ አራ ቁጭ በል እውነት ላሳይ እንዴት ላሳየው ምንድነው አንተ ምን ላድርግ ቁጭ በል እየረበሸኝ ነው ያለው እሺ እኔ እንትን ያልኩኝ ተክሌ ምንድነው ሐሳብ ይሄንን ተው አንተ ይሄንን እዚህ አስቀምጥ አረ ተክሌተው ክራንቹን ያወጣብኛል እኮ የምታወሩት ሐሳብ የላችሁም አልቋል ሐሳባችሁ መቼ ስለሌላ ነገር ነው የሚያወራው ስለዚህ ተክለ ሃይማኖትም አንተም ዝም በል አንተ ምን እንደሆነ ስላለባበሴ ላይ ለምን ጊዜ ተወስዳለህ ማይንድን ኤክስፕሎት አድርግ this is fertile mind this is ያ አሁን አየሁ እኔ አሁን እሱ የአልበርት አንስታይን እና የኤለን ማስክ ጭንቅላት እዚህ ጋር አለ ነው ምን አሁን እኔ አንተ ስለ ልብሱ ምንም አይመለከትም ስለ ሐሳቡ አይመለከተውም ለምን ይመለከተዋል በቃ ቁጭ በል ወታደር አይደለም እሺ ፕራክቲካሊ እንዲህ ላሳየው አንተ በእውነት ላሳይ እንዴት ላርሽ ና ቁጭ በል ምንም ችግር የለውም ማንንም ማሳየት አይጠበቅም ስናደር ተኩሼ ባሩን ማጀት አለብኝ እሺ ይሄ ልሰብረው ነው ኧረ በእናትህ እንዴት ይብረድልኝ እሺ ወይ ትንሽ ቁጭ በል እኮ እንዴ እንዲበርድልህ እኮ ነው ጉድ ነው ዛሬ በቃ ቁጭ አሁን ቁጭ አልክ እኛ ከእናንተ ብዙ እንጠብቃለን ከሁለታችሁ የኢትዮጵያ ህዝብ ሚዲያውም የግረኛ ተመልካቾች እኔ ክራንች አንስቶ እኮ ሊመታኝ ነው እኮ በጭራሽ ይሄ ክራንች እሱ መራመድ እንጂ ዱላው ጥይት እንዲህ ብትተኮስ እንዲህ እና ቀለዋን እንዲቀልባታለሁ አየር ላይ እርሳሷን በትክክል አበባዬ ደሜ ነህ
እግረኛው የሰማ እዛ እንዲህ ብትተኩስ እንዲህ ቢጀ እንዲቀልባታለሁ አየር ላይ ከዛ ጥይቷን እንዲህ መልሼ ወደ አንተ ጣል አድርግልህ ሻውን አንዴ ቆይ አቁሙ ታይም አውት ስለዚህ እንትን ልበል እንነጋገር በቃ በጣም ተሐሳብ ነው አይንካኝ ጭንቅላቴን ኤክስፕሎት አድርግ ቻሌንጅ በእውቀት ላይ ተመሰረተ ከዚህ በኋላ አትነሳም እርግጠኛ ነኝ አልነሳም ይሁን ብርሃን በጨለማ ያበራል ጨለማው ማላሸነፈው ሌላ መጻፍ ኢንተርቪውን እንድንቀጥ ገልጻለሁ እኔ አልነሳም በቃ ተነካካኝ ከዚህ በኋላ ካልተነሳ እኔ በጥያቄዎች እዛው ቦታ ሆነህ እየተደማመጥን ማውራት ደስ ይለኛል እሺ አልነሳም ግን እውቀት ላይ ተመስረተ ጥያቄ ጠይቀኝ አንደኛው የደብተራ ጥያቄ ጠይቀኝ እውቀት ላይ ተመስረተ ነገር ጠይቀኝ ይገባል enlightenment I am full of knowledge ተቀርቶ የማልቅ እውቀት አለኝ እንደ አባይ ወንዝ የሚቀዳው ምን ተምራለህ ለምሳሌ እኔ የደም ልጅ አባባየው ማስተርስ 3 ማስተርስ ዲግሪ ያለው ማስረጃ ደግሞ እንዳትለኝ በምን በሊደርሺፕ አንደኛ በቢዝነስ አድሚኒስትሬሽን ሁለተኛ በኢኮኖሚክስ ከኢንዲራ ጋንዲ ዩኒቨርሲቲ ሊደርሺፕ ከሊድ ስታር ዩኒቨርሲቲ ከአሽላንድ አሜሪካ ካለ ዩኒቨርሲቲ ጋር በመተባበር እንደገና ደግሞ ቢዝነስ አድሚኒስትሬሽን ከሊድ ስታር ዩኒቨርሲቲ ከዶክተር አብይና ከለማ መገርሳ ጋር ማስተርሳችን አንድ ላይ ተማርነው እኔ የመጀመሪያው ባች ሲሆን ክቡር ጠቅላይ ሚኒስትሩና ለማ መገርሳ ሁለተኛ ባች ናቸው መጽሔቱ እንደውም ቦርሳዬ ውስጥ መኪና ውስጥ አለ ሰው ተላክ ሄዶ ማምጣት ይችላል አንድ ላይ ተመረቀ ነው ኤፍቢያ 6 ኪሎ ግቢ ሁለት ዲግሪዎች አሉ በትምህርት አስተዳደር ከ6 ኪሎ ከአዲ ማታ አይደለም ቀን የተማርኩት በግሬድ በከፍተኛ ማድረግ የተመረኩት ከ6 ኪሎ አዲስ አበባ ዩኒቨርሲቲ እንደገና ደግሞ ቢዝነስ አድሚኒስትሬሽን ከኮሜርስ አዲስ አበባ ዩኒቨርሲቲ ዲግሪ አለኝ አንድ ዲፕሎማ አለኝ ከአምቦ እርሻ ኮሌጅ በአጠቃላይ እርሻ ዲፕሎማ አለኝ የተለያዩ ሰርቲፊኬቶች ሰልጥኛለሁ እየሰማኝ ያለው አሁን አለኝ አልካቸው የተለያዩ ቤቴ 5000 መጽሐፍ አለ ቤቴ መጽሐፍ ጠባል እንዳንተ 3 መጽሐፍ አይደለም መረዳት አለኝ ከታሪክ ጀምሮ ከሳይንስ ጀምሮ ከቴክኖሎጂ ጀምሮ ከልቦለድ ጀምሮ ከመጽሐፍ ቅዱስ ጀምሮ ከቁርአን ጀምሮ ሁሉንም መጽሐፍ ደርድሬ ትራስ አይደለም ማረገው ሳነብ ነው ማድረው ወይ ደግሞ ከፌስቡክ እና ከቲክቶክ የተቀነጀበ ህይወት እንትን አይደለም ጨምቄ የተማርኩትን የተመራመርኩትን ያነበበ ያወቀ ሰው ምን አይነት ነው መልኩ ምን አይነት ነው ሐሳቡ ምሁራዊ ነው ሰዎች ሲሰሙት ያበደ ይመስላቸዋል ጳውሎስ በመጽሐፍ ቅዱስ ላይ ሲሰብክ አሁንስ ዕውቀት ተሳበደ አሉት ዓለምን የቀየሩት ፖለቲከኞች እብዶት ናቸው ቢዝነስማኖች እብዶት ናቸው እብድ ማለት መሰለ እብድ ማለት ኮሚኒቲው እንዲ ሲዞር እሱ በተቃራኒው እንዲሚዞር ማለት ነው ሰማለ እብድ ማለት ማንንም ያለ አምፑል ይበራል አይደለም ቶማስ ኤዲሰን the first innovator of light bulb 1999 ጊዜ ሞክሮ ፌል አረገ ይሞክራል ይወድቃል በ2000ኛው ይሄን ብርሃን አመጣ እየሰማኝ ነው 1999 ጊዜ በጀት እየመደበ የእብድ ስራ ሰራ ይሄ ሰው ያብዷል አሁን ሳሉ ብርሃን አመጣ ዓለምን የቀየሩት ኮሚኒቲው እንዲ ሲዞር ህብረተሰቡ እንዲ የዞሩ ናቸው አጼ ቴዎድሮስ ቴክኖሎጂን ለማምጣት ፈረንጆችን አሰሩ ቀድሞ የተወለደ ብራይት ማይንድ ያለው ሰው ነው ቄስ ተሰብስቦ ዲያቆን ተሰብስቦ ምን ይሰራል መሬት ለቄሶች ብቻ መስጠት መቻል የለበትም አንድ ዲያቆንና አንድ ቄስ ወይ ደግሞ 3 ቄስና 3 ዲያቆን ይበቃል ግባና ራስ ብሎ ሲያውጅ አጼ ቴዎድሮስን ለእንግሊዝ ያስበሉት ቄሶች ናቸው ለምን ቀድሞ እብድ ሆነባቸው እነሱ እንዲ ሲዞሩ እሱ እንዲ ዶዞረባቸው ኢትዮጵያን የቀየሩት እንደ እብድ የተቀየሩ ሰዎች ናቸው አብይ አህመድ ልምጣል አብይ አህመድ አሊ መደበሪያ ፋብሪካውን ተመልከት ኮሻ ጎርጎራ ወንጪን ተመልከት ኢንሳን ተመልከት አርቲፊሻል ኢንተለጀንስን ተመልከት አየር መንገድ ቡሾቱን ተመልከት ማንንም የማስበው ሌት ተቀን እየሰራ ለወጣ የእብደት ስራ ነው ይባላል ይሄው አሁን ኩራት ሆነ ቀድሞ የሚሄድ you have to think out of the box man we have to think out of the box ተራማይ ሰው ያስፈልጋል ኮምፒውተር ሲመጣ እኮ ሰይጣን ነው አሉ AI ሲመጣው ሰይጣን ነው ይላሉ ቄሶቹ መሰልጥነዋል ይመስላል ትንሽ ስለዚህ ድንቁርናን አስወግደን በኢንላይትመንት መሄድ መቻል አለብን ዓለምን የቀየሩ እንደ እብድ ተቆጠሩ ሰዎች ጋሊሊ the first scientist መሬት ክብ ነች ብሎ ሲናገር ሰቀሉት
ሞተ። ሶቅራጥስ ዘ ፈርስት ፊሎሶፈር ሶቅራጥስን ታውቀዋለህ አይደል? እብድ ነው ብሎ በመርዝ ነው የገደለው። መርዙን ጠጥቶ ነው የሞተው። ወርልድ ኦፍ ቢካሚንግ ኤንድ ወርልድ ኦፍ ቢይንግ አለ ብሎ ስላሰበ። ስለዚህ አእምሮአቸው የተጠቀሙ ሰዎች ጠቅላላ በኢትዮጵያም ተሰውተዋል። ከአፄ ቴዎድሮስ ብሎ አፄ ቴዎድሮስ የሰዋው እንግሊዝ አይደለም፣ ቄሶች ናቸው፣ የኛ ሰዎች ናቸው። ለምን ሂድ አርሰ ብላ ስላለ፣ ለምን መድፍ መሰራት አለበት ብሎ ስላሰበ። ስለዚህ ዓለምን የቀየሩ ሰዎች ስለ ጋዜጠኛ ልንገርህ። ጋዜጠኛ ህይወቱ ሰጥቶ አይደል በጦር ሜዳ ምናምን ይገባው። አንተ እንኳን እዚህ ወንበር ላይ ቁጭ ብለህ በክራንች ልመታኝ ትነሳለህ አይደለም? ዓለምን የቀየሩ ጋዜጠኞች ያ ቱርክ ኤምባሲ ውስጥ የታረደው ማን ወፍራሙ የታረደው ጀማል ካሾጂ ዓለምን ለመቀየር ያልሄደበት ርቀት የለም። ኖርማል ሆነ ቁጭ ታልክ ቁጭ ብለህ ትቀራለህ። ይሰማል። ይሄን ሁሉ ከሌብድ ነው የምትለው እኔ እብድ አይደለሁም ለማለት ነው ያልኩህ። ዲፊኒሽን ኮሚኒቲው እንዲሲሄድ ኮሚኒቲው እንዲሲራመድ እሱ እንዲሚራመድ ማለት ነው። በተቃራኒው አልነሳም ብለሃል እኮ በሐሳብ እንዲገባ ነው። በሐሳብ ከነገርከኝ አልገባህ አለ። እብድ ማለት ህብረተሰቡ የለመደውን ነገር ሰብሮ ከሳጥን ውጪ የሚያስብ እንደኔ ያለ ነፃ ያወጣ ሰው ማለት ነው። ካንድም በቢዝነስ አድሚኒስትሬሽን እና በሌሎችም ከአንድም 3 ዲግሪ ያለኝ ያልክ ሰው ግን ኢኮኖሚክስ ሊደርሺፕ ቢዝነስ አድሚኒስትሬሽን ኤዱኬሽናል ማኔጅመንት ኤንድ ፕላኒንግ ኤንድ አግሪካልቸር እነዚህን ሁሉ ተጠቅመህ ትምህርት ቤት ከፈትክ። ትምህርት ቤት ግን ከስሮም በትምህርት ቢሮ በኩል እንድትዘጋ ተገደህ በኪሳራም ደግሞ መስፈርቱንም ባለማሟላት የተማርከው ትምህርት ለምን እዚህ ጋር አላገዘህም? ወዳጅ የሳይንስ ልንገርህ በዓለም ላይ ዝም ብለህ ስማኝ። አንድ ሳይንስ ልንገርህ በዓለም ላይ እየሰማኝ ነው። ጥያቄ ሌላ ነው ልነግርህ ነው። በዓለም ላይ ከ100 ቢዝነስ 85ቱ ይወድቃል፣ ይከስራል። 15ቱ ብቻ ነው ሰክሰስፉል የሚሆነው። ስለዚህ አንተ ወድቀሃል። ዝም በልና ስማኝ፣ አልጨረስኩም። አንተ ሰው የወደቅነህ ማለት ነው እኮ አንተ። ይኸውልህ ኤሊትር 3ቱም 4ቱም ኤሊትር ናውሌጅ ኢዝ ዴንጀረስ ይባላል። ትንሽ ዕውቀት በጣም አደገኛ ነው። ሆነብህ እንደዛ እኮ ማለት ነው። አዎ ትንሽ ዕውቀት ስለ ኮሙኒኬሽን አስተምረኝ። ትርጉሙ እኔ ጋር ነው ያለው። ጣልቃ እንደ ወያኔ ቆረጣ እየገባ አታስቁመኝ፣ ጀስት አስጨርሰኝ። የሚቀዳው ቀደን ተጠቀምበት ዛሬ። እሺ ስማኝ፣ ሰው ይታዘባል። ስማኝ፣ ዝም ብለህ ስማኝ። ቀጥል። እሺ ከ100 ቢዝነስ መካከል 15ቱ ብቻ ነው ውጤታማ የሚሆነው። ከ100 ሰው 85ቱ ወድቆ 15ቱ ቢያልፍ እንደውም ያለፈው ነው የሚገርመው። ስለዚህ 5 ዲግሪ ለምን አላገዘም ብዬ ነው። ከዲግሪ ጋር የተያዘ አይደለም። ወርቁ አይተነው መልቲ ሚሊዮነር ነው 5 አክብላ አይደል? ዜናት ማተሩ ዲግሪ መች ቢዝነስ ሰርቶ ያውቃል? ግን ትምህርት ቤት እንዳንተ አልከፈተም። ይኸውልህ ዲግሪ ቢዝነስ ሰርቶ አያውቅም። ጠቅላይ ሚኒስቴሩን ብትሰማኮ ትምህርት ታገኛለህ። አንድም ሱቅ ያልከፈቱ ኢኮኖሚስቶች፣ ቀበሌ መርቶ የማያውቁ ፖለቲከኞች ሲል አንተ ሰውዬ ስለ ፖለቲካ ማውራትና ፖለቲካ ማወቅ አንድ ነው። ስለ ቢዝነስ መናገርና ቢዝነስ መናገር አንድ ነው። ስለ ጋዜጠኛ ማውራትና ጋዜጠኛ መሆን አንድ ነው። ስለዚህ ቢዝነስ ሁለት አይነት ስኪል አለ። አንደኛው ስኪል 3 አይነት ስኪል አለ። አንደኛው ኮንሰፕቹዋል ስኪል ነው፣ ኮንሰፕት ቶኪንግ አባውት። ሁለተኛው ቴክኒካል ስኪል ነው። ቴክኒካል ስኪል ማለት የመፈታታት የመገጣጠም ምናምን የማድረግ የማሳመር ቴክኒካል ስኪል። ሶስተኛው ኢንተርፐርሰናል ስኪል ነው። ኢንተርፐርሰናል ስኪል ኮሙኒኬሽን፣ ከሰው ጋር ያለ ተግባቦት፣ ኢንተራክሽን ከሚስት ከልጅ ከኮሙኒቲው ከማህበረሰቡ እየሰማን ያለው ይሄን 3ቱን ስኪል ሰው በተለያየ ደረጃ ነው ያለው። አንዳንዱ በጣም ሃይ ኮንሰፕቹዋል ስኪል አለ፣ አንዳንዱ ሃይ ቴክኒካል ስኪል አለ። ለምሳሌ አንተ እቺን ጠረጴዛ ፍታና ግጠም ብትለኝ ፈትቼ ልገጥም አልችልም፣ ቴክኒካል ስኪል የለኝም። እየሰማ ነው። ኢንተርፐርሰናል ስኪል ብትለኝ ከቄሱ ከሼቱ ከሽማግሌው ከህፃኑ ከወጣቱ ጋር እኔ በቃ ፈንይ እየሰማ ፈንይ ይግባባል። አሮጊቱ ሁሉ ይወደኛል። ሽማግሌ ያልተማረው የተማረው ይወደኛል። ፖለቲከኛው ወታደሩ ይወደኛል። ፈረንጁ አበሻ ይወደኛል። ወደ ቢዝነሱ ናልኝ። አሁን አንድ ጊዜ ቆይ ሰው እንዴት እንደሚወድ ልንገርህ። አንድ ጊዜ አስቴር አወቀን ዘፋኛው አስቴር አወቀን ረመዳ ሆቴል አገኘዋት። ከወዳ ስመጣ መጸዳጃ ደርሳ ስመጣ አየዋት። እሷ ነች እሷ አይደለችም ብዬ አየዋት። እንትን ጂንስ ነገር ለብሳ ላይ ሸራተን ልዘፍ ነው የመጣችው። መዘዝ አልቻ አለፈችኝና ሄዳ ከሆኑ ሴቶች ጋር ተቀመጠች። የ8 ዓመት ልጅ አብሮ ነበር። እጁን ያስቆይኩና አስቴር አወቀ ነሽ ወይ አልኳት። ማን ይደፍራል ከኔ ውጪ? ሳታገኝ ነው የመጣው አለችኝ። አይ እየተጠራጠርኩ ነው። አዎ ነኝ አለችኝ። ከዛ ወሬ ጀመር። ልጅ በጣም ያምራል አለችኝ። መጨረሻ ምን እንዳት አንተ ማር ጣፋጭ ነህ አለችኝ። ተሰማች ተስማ እንደዛ ነኝ ይሰማው
ይሄ ብቻ አይደለም። አንዳው አራይ ጓደኛ ነው አስቴር ፖለቲከኛ አንዳው ኮሙኒኬሽን ስኪል ነው ምን አንተው አስቴር አወቀን ብታገኛት ጣፋጭ ነው እንኳን ልትልቅርና ሄደ ሰላም አትላትም። ባለፈው ጌታቸው ረዳ አንተ አይደለ ጌታቸው ረዳ እዛ ጋር አልከኝ ላጋልጥ ነው አንተ አሳየኝ። እኔ ግን እጄ ከጌታቸው ጋር ተሳስቄ ፖለቲካ አውጥቼ እኔ ብቻ አይደለም ያንን ጓደኛዬ ልኬ ብር እንዲቀበል አድርጌ ያራራልኝ ስለሆነ ጌታቸው ማለት ነው። እንደዛ ስለሆነ አይደለም ኮሙኒኬሽን ስኪል ሃይ ነው። ይኸውልህ እኔ ዘንድ የሚዘጋ በር የለም። ቀፈላን እንዴት ነው ኮሙኒኬሽን ስኪል በር ቢዘጋ ቀፈላን እንዴት ነው ኮሙኒኬሽን ስኪል ስለሰላም ያው ስለ ሸሪት ልንገርህ አይደለም ይሄኛው ይጨርሳል። ወደኔ መቼ ስለ ቀፈላ ኮሙኒኬሽን ስኪል ነው ጌታቸው በቀፈላም ኮሙኒኬሽን ስኪል አቶ ጌታቸው ረዳ በጊዜው ፕራይቬሲውን ጠብቆ ከሆነ ሰው ጋር ቁጭ ብሎ ያወራ ነበር። ፕራይቬሲውን ጠብቆ ሰብሮ የሚገባ ያለኔ ማን ነው? ቁጭ ብለህ ነው የምታወራኝ አይደለም? ይኸውልህ ቁጭ ብለህ አንተ ሰውዬ ተው። አይ በጣም በፍጹም አልወድም ከምሬ ነው። እዛው ቁጭ ብለህ ታዲያ ያለ ቀፈላ ለመቀፈል እኮ ቁጭ ብለህ ንገረኝ። ቁጭ ብለህ እዛው ገፍ እንደፈለከው አድርገህ አትቆጣ። አይ አልወድም አትነሳብኝ። ስማ ልንገርህ ሸረሪት ወንዱ ሸረሪት ከሴቷ ጋር ግንኙነት ማድረግ ይፈልጋል ተራፎስ ጋር ማለት ነው። ሴቷ በጣም ቁጡ ነው ትቆጣለች። ታገኘችው ጠቃ አድርጋ ትገለዋለች። መርዝ አላት። መጀመሪያ ይደርስላታል ያፏጫል። አወድሷት እንጂ ሸጋ ይወደሳል አቤት ውበት ይችላታል። የጥቅምት አበባ ለሻሉ ወሰድሽ ሸረሪቷ ነው የሚላት ይዘፍንላታል። ገብቷል ሰብልዬ ኧረ ሰብልዬ ይላታል ሸረሪቱ። ከዛ ሉስ ትሆናለች እውነት ይመስላታል። ሄዳ ፊቷን በመስታወት ታያለች። የሌሊት አበባ ይላታል። ከዛ ጠጋ ይልና እሷ ሁሉም ነገር መርዟን ትታ ከዛ ይልና ይገናኛታል በኮሙኒኬሽን። ከተገናኛ በኋላ ምዴት እሷ ከርካቷ ሳትርቅ ሸሽቶ ያመልጣል። በእንስሳት ዓለም እንኳን ኮሙኒኬሽን ማተርስ for what ever purpose you have የትኛው ነው ዓላማ ይዘህ እኮ አሁን እኔ ወደ አንተ ጥያቄ እኮ ነው የሚመጣው። ይሄን ሁሉ ይዛል ኮሙኒኬሽን አለኝ ያልክ ሰውዬ it matters እኔ ያልኩ ያነሳውት ይኸውልህ ያሳበ ሞቲቭ ተረዳ ትምህርት ቤት አንተ በሩቅ ያው ጌታቸው ረዳ ብላ ሳይኝ አይደለም። እኔ ግን እጄ ጌታቸው ረዳ ጋር ፏፈሽ ብዬ ፕራይቬሲውን ጥሼ አንተ ብትሆን ኮስተር ብሎ ወይ በጥቂት ሁሉ ያላገሰ ወይ አጃቢው ኩራቶ መጥቶ አንተ ምን ትሰራለህ ከዚህ ብሎ